ጋይስ ዛሬ ገራሚ ቀጠሮ አለን። አብረን እንሄዳለን። በከባዱ ተኝቼ ነበር። እንደ አጋጣሚ አላርም ሞልቼ ነበር። አላርሙ ሲጮህ ነው የተነሳሁት። ከዛ ምን እንዳለኝ አስታውስኩት። ከዛ በሰላም ያሳደረኝ አመሰገንኩት አምላኬን። የቀኑን አደራ ለእርሱ ሰጠሁ። በነገራችን ላይ ስትተኙም ሆነ ስትነሱ እግዚአብሔርን አመስግናችሁ ጸልያችሁ ታውቃላችሁ? በዚህ አጋጣሚ እንድትገነዘቡ ነው። ጌታ ይባርካችሁ፣ ጸልዩ። እናም እንደምንም ተነስቼ ልብሴን ለባበስኩት። መደረግ ያለበት ነገሮችን አደረግኩት። ከዛ ራሴን በመስታወት ምናምን እያየሁ ነበር። እስቲ ቆንጆ ነኝ? ሀሳባችሁን ኮሜንት ላይ። ያው ቆንጆ ባልሆንም እንኳን በእግዚአብሔር አምሳል ተፈጥሬያለሁ። ስለዚህ ቆንጆ ነኝ፣ ለራሴ እናሳምናለሁ። ለጉዞዬ አስፈላጊ የሆኑ ነገሮችን ያዝኩኝ። ከዛ ወጣው። እናንተ ወንድማችሁ ነኝ። እኔ በሞቶር ለመሄድ ነበር ሀሳቤ፣ ግን ደውሎልኝ በሞቶር አይቻልም፣ በህብረት በመኪና ነው የሚሄደው፣ ኮንትራት ይዘናል ምናምን። ራሴን የቀረስኩ ዝም ብዬ መንገድ ላይ እየተራመድኩ እንደምንም ብዬ ደረስኩ። ይኸው መኪና ውስጥ እየሄድን ደስ የሚል መዝሙር እየዘመርን እየሄድን ነበር። በጣም ወዳው ይችን መዝሙር እየዘመርን ሄድን። በነገራችን ላይ የዚህ መዝሙር ባለቤት እነኚህ ኳየሮች ናቸው። ዛሬ ቀረጻ አለ ተብሎልን ተደውሎልኝ በጣም ወዳው የኳየር መዝሙር ነበረ። ይችን መዝሙር እየዘመርን ነው የሄድነው እና የመዝሙሩ ባለቤቶች እነኚህ ኳየሮች ናቸው። ክሊፕ ለማውጣት አስቦ ነበርና ለቀረጻ ነው የሄድነው። እኔ ቪዲዮ ኤዲቲንግና ቀረጻ በትንሹ እንደማውቀው ታውቁታላችሁ። ከዚህ በኋላ ከፈለጋችሁ በዚህ ስልክ ቁጥር ደውሉልን። በጣም እርቦ ነበር። ቁርስ አልበላም ነበር። የተነሳ ነው ኦሞላንት የምትባል ከተማ ደረስን። እዛ ቁርስ በላን። ከዛ ተነሳን። እቺን መዝሙር እየዘመርን እንደምንም አድርገን ጌታ ይመስገን ደረስን። ከዛ በኋላ እንደገና መኪና ውስጥ ገባን። አሁን ሌላ ቦታ እየሄድን ነበር። ወዴት ካላችሁ አሁን ጉዞ ወደ አርባ ምንጭ እናት ቃልዮች ቸርች። ከዛ እንደዚህ በሚመስል ሁኔታ ፎራ ነው። እንደዚህ በሚል ሁኔታ ፎራ ነው። ፋሚሊ ወዳችኋለሁ።